የቀይ ባህር አፋር ዲሞክራሲያዊ ድርጅት በሳምንቱ መጨረሻ ያው መግለጫ ማውጣቱ ይታወቃል። በኤርትራ መንግስት ላይ በይፋም ጦርነት መጀመሩን ገልጿል። የእንቅስቃሴውም እስከ መገንጠል የዘለቀ እንደሚሆንም ያሳወቀበት ነው። የቀይ ባህር አፋር ዲሞክራሲያዊ ድርጅት ወደ 30 ዓመታት በትግል ውስጥ የቆየ ድርጅት መሆኑ ይታወቃል። ምናልባትም ኢትዮጵያ ውስጥ የመጣው ለውጥ ሂደቱ ወይ ደግሞ እንቅስቃሴው ላይ ተጽዕኖ አድርጎበት እንደቆየ ይታወቃል። አሁን ይሄ ኃይል ወደ የቀይ ባህር አፋሮችን መብት አስከብራለሁ፣ አስፈላጊም ከሆነ ደግሞ እስከ መገንጠል ይሄዳል በሚል እንቅስቃሴ የጀመረበት ነው። የፕሬዝዳንት ኢሳያስ አፈወርቂ መንግስት ከወታደራዊ ወይ ደግሞ ከጠመንጃ ውጭ ሌላ የሚገባው ቋንቋ የለም በሚልም አጽንኦት የሰጡበት ነው። ይሄ እንግዲህ በሳምንቱ መጨረሻ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የባህር ኃይል አዛዥ ቫይስ አድሚራል ክንዱ ገዙ ያደረጉት ንግግርና የቀደመው የቀይ ባህር አፋር ድርጅቶች የቀይ ባህር አፋር ዲሞክራሲያዊ ድርጅት መግለጫ በአካባቢው ያለውን ሁኔታ ወዴት እያመራ ነው የሚለውን ጥያቄ በብዙ የጫረ፣ በሌላም በኩል ደግሞ ከዚሁ ጋር ሊያዝ የሚችለው የተፈናቃዮች ጉዳይ ነው። በትግራይ ያሉ ተፈናቃዮች ወደ ስፍራቸው፣ ወደ ቀያቸው፣ ወደ ቤተሰቦች፣ ወደ ቤታቸው የመመለሳቸው ጉዳይ ወደ መጨረሻው ጫፍ ላይ እንደደረሰ ምልክቶች በደንብ እየደመቁ መጥተዋል። የተፈናቃዮቹን ጉዳይ መያዣ አድርጎ ለመቆየት የወሰነው አካል አሁን ተፈናቃዮቹ ከእጁ የሚወጡበት ምዕራፍ ላይ ስለተደረሰ ከዚህ በኋላ ምንድን ነው በቀጣይ የሚያደርገው የሚለውም አብሮ የሚታይ ነገር ነው። የጠቅላይ ሚኒስትር አብይ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳም ወደ ሁመራ ተግዘው ከዞኑ ባለስልጣናት ማለትም ከአቶ አሸተ ደምለው የዞኑ ባለስልጣን፣ የዞኑ ዋና አስተዳዳሪ እንዲሁም ደግሞ ምክትል አስተዳዳሪና የዞኑ የጸጥታ ኃላፊ ኮሎኔል ደመቀ ዘውዱ ጋር በመሆን አንድ መድረክ ላይ ንግግር ወይ ደግሞ ውይይት ሲያደርጉ ታይቷል። የተፈናቃዮቹ መመለስ ላይ እንግዲህ የመጨረሻ ጫፍ ወይ ደግሞ ምዕራፍ ላይ የደረሰ ይመስላል። ፈቃደኛ የሆኑ ተፈናቃዮች መመለስ የሚችሉበት ሁኔታ ነው እንግዲህ አሁን ያለው። ተፈናቃዮቹ ከዚህ በኋላ ለነ ዶክተር ደብረጽዮን ፍላጎት ተገዢ ሆነው መቀጠል የሚችሉበት የለም። የጸጥታውንም ሌሎች ጉዳዮችንም ሌላው ቀርቶ ተይዞ የነበሩ የተፈናቃዮችን ቤቶች ሁሉ እነ ኮሎኔል ደመቀ አስለቀቀው። በዛ በኩል ሁኔታዎች ተመቻችተው ወደ መጨረሻው ምዕራፍ ተደርሷል። እንግዲህ ለቲፒኤልፎች ከዚህ በኋላ ያላቸው ምርጫ እውነታውን ተቀብሎ ተፈናቃዮቹ ላይ በነሱ የፖለቲካ ትርፍ በነሱ ኪሳራ የራሳቸውን ዓላማ ለማሳካት የሚያደርጉት ነገር ከዚህ በላይ ብዙ ርቀት መሄድ እንደማይችል ተገንዝበው ራሳቸውን ከሁኔታዎች ጋር ያስማማሉ ወይንስ ተፈናቃዮቹ ከእጃችን ከመውጣታቸውን በፊት ብለው ይተኩሳሉ? ሱዳን አካባቢ ያደራጁትን ኃይል